እስቲ አንድ ነገር ላስታውሳችሁ። በአንድ ወቅት በጣም የምታምኑት ሰው ነበረ። አንድ ቀን ተቀምጣችሁ የልባችሁን ዘርግታችሁ አወራችሁት። ድክመታችሁን፣ ፍርሃታችሁን፣ ያሰባችሁትን ትልቅ ህልም፣ ሁሉንም ነገር እንደ ብርጭቆ ግልጽ አድርጋችሁ አሳያችሁት። በዚያ ቅጽበት እፎይ አላችሁ፣ የተረዳችሁም መሰላችሁ። ነገር ግን ከጥቂት ቀናት በኋላ ያ የተናገራችሁት ምስጢር በጠላቶቻችሁ አንደበት ስትሰሙት፣ ወይም ያ ድክመታችሁ እናንተን ለማጥቃት እንደ መሳሪያ ሲያገለግል ያንን የልባችሁን ስብራት አስቡት። ያ የክህደት ህመም ጭንብል ለምን እንደሚያስፈልገን የሚያስተምር የመጀመሪያው መራራ ትምህርት ነው። ወዳጄ፣ ዓለም የምትመኘው ቅንነትን ቢሆንም የምታከብረው ግን ብልሃትን ነው። ኒኮሎ ማኪያቬሊ ከ500 ዓመታት በፊት አንድ እውነት ተረድቶ ነበር። ዓለም መድረክ ናት። በዚህ መድረክ ላይ እውነተኛ ፊቱን የሚያሳይ ተዋናይ መጀመሪያ የሚወረወረው እሱ ነው። ዛሬ የምንማረው ስለ ማታለል አይደለም። ዛሬ የምንማረው በሺዎች የሚቆጠሩ አይኖች ፊት ማንነታችሁን ስትከላከሉ ስለሚኖራችሁ ጥበብና ኃይል ነው። እስቲ አስቡት፣ አንድ ውብ ቤት ቢኖራችሁ ግን አጥር የለውም። ማንም አላፊ አግዳሚ እንደፈለገ ገብቶ ሳሎናችሁ ቢቀመጥ፣ የምትበሉትን ቢያይ፣ መኝታ ቤታችሁ ድረስ ቢገባ ምን ይሰማችኋል? ደህንነት ይሰማችኋል? በፍጹም። እውነተኛ ማንነትን ለሁሉም ማሳየት ማለት ለነፍስህ አጥር አለመገንባት ማለት ነው። ግልጽነትህ ደግነት ሊመስልህ ይችላል፣ ግን አጥር በሌለው ቤት ውስጥ ማንም ገብቶ አበቦችህን እንደሚቀጥፍ ሁሉ ግልጽነትህም ማንኛውንም ተንኮለኛ ወደ ሕይወትህ እንዲገባ ይጋብዛል። ማኪያቬሊ እንዲህ ይላል፣ አንድ መሪ እንደ አስፈላጊነቱ ሩህሩህ መስሎ መታየት አለበት፣ ነገር ግን እንደ አስፈላጊነቱ ደግሞ ተኩላ መሆን መቻል አለበት። ጭንብል ማለት ውሸት አይደለም። ጭንብል ማለት ለነፍስህ የምትገነባው አጥር ነው። ሰዎች የሚያዩት የአጥርህን ውበት እንጂ በቤቱ ውስጥ ያለውን ምስጢር መሆን የለበትም። በኢትዮጵያ ባህል ውስጥ ጨዋ የሚባለው ሰው ትልቅ ቦታ አለው። ጨዋ ማለት ምን ማለት ነው? ጨዋ ማለት ስሜቱን የሚገዛ፣ ንዴቱንም ሆነ ደስታውን በልኩ የሚያሳይ ሰው ነው። ይህ ጭንብል አይደለም። አንድ ሰው ሲሰድብህ በንዴት ፊትህ የሚቀላ ከሆነ ያ ሰው ያንተን ስሜታዊ ቁልፍ በእጁ አገኘ ማለት ነው። ከአንተ የበላይ ይሆናል። ነገር ግን ያ ሰው እየሰደበህ አንተ በረጋ መንፈስ ብታየው ወይም በለሰለሰ ፈገግታ ብታልፈው ግራ የሚጋባው ማን ነው? እርሱ ነው። ማኪያቬሊ ጭንብል ይህ ነው ይለናል። ፊትህ መጽሐፍ መሆን የለበትም። ሰዎች ፊትህ ላይ ያነበቡትን ነገር አንተን ለመምታት ይጠቀሙበታል። ስሜትህን መደበቅ ስትችል ሰዎች በአንተ ላይ ያላቸውን ተጽዕኖ ያጣሉ። ዝምታህና ግልጽ ያልሆነው ፈገግታህ ካንተ በላይ ግርማ ሞገስ ይሰጥሃል። ወዳጄ፣ ሕይወት መድረክ ናት። ሥራ ቦታ ስትሄድ አንተ ሰራተኛ ነህ። ከጓደኞችህ ጋር ስትሆን ጓደኛ ነህ። ከቤተሰብህ ጋር ስትሆን ልጅ ወይም ወላጅ ነህ። በየቦታው የምትለብሰው የተለያየ ማንነት አለ። ይሄ ማታለል አይደለም፣ ይሄ ብልሃት ይባላል። ሁሉም ሰው ሁሉንም ማንነትን እንዲያውቅ ከፈቀድክ ክብሩን ታጣዋለህ። ማኪያቬሊ እንደሚለው ሰዎች የሚፈርዱት በሚያዩት ነገር ነው። ስለዚህ ሰዎች አንተን እንዲያከብሩህ
አንተን እንዲያምኑህ የሚያደርገውን ምስል በብልሃት መምረጥ አለብህ። ጭምብልህ ያንተ ዩኒፎርም ነው። ወታደር ዩኒፎርም የሚለብሰው ለውጊያ እንደሆነ ሁሉ አንተም ጭምብል የምትለብሰው የነፍስህን ሰላም ለመጠበቅ ነው። እውነተኛ ማንነትህን ግን ለጥቂት ለተፈተኑና ለታመኑ ሰዎች ብቻ አቆይ። ይህንን ስልጣንና ጥበብ ስትላበስ ግን አንድ የምትከፍለው ዋጋ አለ። እሱም ብቸኝነት ነው። ሁሉም ሰው እንደማያውቅህ ስታውቅ፣ በዙሪያህ ያሉ ሰዎች የሚወዱት ያንተን ጭምብል እንጂ አንተን እንዳልሆነ ስትረዳ ትንሽ ጭንቀት ሊሰማህ ይችላል። ነገር ግን አስታውስ፣ ታላላቅ መሪዎች፣ ታላላቅ አሳቢዎችና ጠንካራ ሰዎች ሁልጊዜም ብቸኞች ናቸው። ማካቬሊ እንደነገረን ከመወደድ መከበር ይበልጥ አስተማማኝ ነው። ሰዎች አንተን እንዲረዱህ ከመጠበቅ ይልቅ አንተን እንዲያከብሩህ አድርግ። ጭምብልህ አንተ ከሰዎች ጋር የምታደርገውን ግንኙነት ስልታዊ ያደርገዋል። በስሜት አትጎዳም፣ በክህደት አትደነግጥም፣ በወሬም አትናወጥም። አንተ የራስህ ሕይወት ልዑል ትሆናለህ። ውድ የውስጥ መስታወት ቤተሰቦች፣ ዛሬ የተነጋገርነው ስለ መጥፎነት አይደለም። ዛሬ የተነጋገርነው በተኩላዎች ዓለም ውስጥ እንደ ርግብ የዋህ ብቻ ሳይሆን እንደ እባብ ብልህ ስለመሆን ነው። አጥር የሌለውን ቤትህን ዛሬውኑ እጠር። ምስጢርህን በዝምታ ውስጥ ደብቅ። ስሜትህን ለጠላቶችህ አሳልፈህ አትስጥ። ጭምብልህን በጥበብ ምረጥ። ማንነትህን ግን እንደ ሕይወትህ ጠብቅ። ይህ ቪዲዮ ነፍሳችሁን ካነቃው ለሌሎች አጋሩት። እናንተስ እውነተኛ ማንነታችሁን አሳይታችሁ የተጎዳችሁበት አጋጣሚ ካለ ኮሜንት ላይ ታሪካችሁን አካፍሉን። ለተጨማሪ ጥልቅ የስነ ልቦና ትምህርቶች ሰብስክራይብ በማድረግ ቤተሰብ ይሁኑ።